መሰበር ያስጠላል በእናት በጣም ነበር የምወዳት እሺ እሺ በጣም የምወዳቸውን ሶስት እህቶቼን አጣሁ መሰበር ያስጠላል አመት ተሾመ ዲምቢ በታልታደልም ማለት ይቻላል ማለት ሶስት እህት ሞቶብኛል አለ ይርሃማቸው የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር አሁን በቅርብ የሞተችው ከሞተች 3 ወሯ እና ደግሞ ማዝነው ምን መሰለ ይሄ ቀን እንዲመጣ እናፍቅ ነበር እኔ ሁሌም ባረግ ብዬ መመኛቸው ነገሮች ነበሩና ለዛ አልደረሰችልኝ ግን ምን አላህ ይርሃማት ማለት ምን ማድረግ ይቻላል አሁን ፎቶ ላይ ሳይ የእድሜ ልዩነት ብዙም የላችሁምና ወጣት እንደነበረች ይሰማኛል ምንድነው ምክንያቱ አመድ ካንሰር ነው እንደውም ዘላለም ኩራባቸው አላህ ይስጠው ማለት ይሄ አልበም ሊወጣ አካባቢ ነውና እኔ ለዚህ አልበም ብዙ ነገር አውጥቼ እጄ ላይ በቂ ብር አልነበረምና ሰው አትጣ ጥሩ ሰዎች አላህ ይልክልሃል ማለት አንተ ባላሰብከው መንገድ አላህ ይልክልሃልና ዘላለም ኩራባቸውና ሳሚ ካሳይ የተላ አምቡላንስ ድርጅት ባለቤት የተወሰነ ነገር አረጉልኝና ከመሞቷ በፊት ያው እኔ ጋም ትንሽ ብር ነበር አንድ ላይ አርጌ ምናምን ውጭ ሀገርም ሄዳ ታከማ ነበር ግን አላህ ያፈቀደው ነው የሚሆነው አሁን እንደውም አልበሙ ሊወጣ አካባቢ በቅርብ የፖስተትኩ ነበር መፖስተትም ምናምን ማልወድም ምን ብለህ መሰበር ያስጠላል በእናት በጣም ነበር የምወዳት ለ14 ዓመታት ከሙዚቃው መድረክ ርቆ የቆየው ታዋቂው ድምጻዊ አመት ተሾመ ዲምቢ በሰይፉ ኦን ኢቢኤስ ፕሮግራም ላይ ተገኝቶ በብዙዎች ዘንድ ጥያቄ ፈጥሮ የነበረውን የመጥፋቱን ጉዳይ ይፋ አድርጓል እንደ አጋጣሚ ሆኖ እኔ ወይ እድለኛ አይደለም ታውቃለህ መጀመሪያ አልበም ልክ ሊወጣ አካባቢ ነው ማዘሬ በህይወት ያጣዋተኝ አሁንም ደግሞ ልክ በቃ ጨርሼ ደረስኩ ስል ደረስኩ ስትል መነጠቃ ያስጠላ እንደዛ ነው የሆነብኝና ግን በቃ አላህ ምክንያት አለው ባክ መቼም እሱ አንድ ነገር ሳያዘጋጅ መቼም እንደዛ ያረክ እና ካንሰር ነው የጡት ካንሰር ነውና ሄዳ ታክማ መጣ ሰላም ናት ተብለን ሳይታወቅ ለካ ጎርቷታል እና ደግሞ ቦንጋ ነበርኩ ቦንጋ ለምን ሄደ ነው ለስራ እሺ ለኮንሰርት ሄጄ ስመጣም አላገኘኋትም አዛይ ነበር ማርና ቡና ምናምንና የሆነ ልትነግረኝ የምትፈልገው ነገር ነበርና እሱ ሲቆጨኛል ምን ልትልህ እንደፈለገች አለ ምክንያቱም የሷን ቃል ስተገብር ነው የኖርኩት ማለት ስለም እሷን በጣም ነው የምሰማው ከቤት ውስጥ እሷ የምትለኝን ማጉደል አልፈልግም እኔ ልጉደል እንጂ የሷን አላጎል አይዞ አመድ አይዞሽ ራስና ጠንክረህ እሺ ኖት ላይ እንዲህ ነገር ያጋጥማል ስለ አዲስ አልበም ስለ ስኬት ለማውራት ተገናኝቶ ያዘን ስሜት ውስጥ መግባት ከባድ ነው አህመድን በእናታችሁ አበረታቱት አንዳንድ ስኬት ማለት ወይ ብር ማግኘት ምናምን አይደለም ማየ አሁን ለኔ ሰክሰስ ለምሳሌ ያው በቅርብ ያሉ ሰዎች ያቁኛል በቃ እኔ የሚያስደስተኝ የሰው ደስታ ነው ሰክሰስ ማለት አንዳንዴ ይሄ ብሩ ማግኘቱን ወይ ስኬት ማግኘት ወይ በሰዎች ዘንድ መወደድ ምናምን አይደለም ለኔ ሁሉም ትርጉም ያጣባል ለምሳሌ ለምትኖርለት ነገር መኖር ካልቻልክ አንዳንዴ በቃ ድምጻዊው ከመጥፋቱ ጀርባ ከባድ የህይወት ፈተና ሲያሳልፍ እንደነበር ተናግሯል። በአንድ ወቅት 3 እህቶቹን በሞት ማጣቱ ለከባድ ስነ ልቦናዊ ስብራት እንደዳረገ የገለጸው አህመድ መሰበር ያስጠላል ሲል በቁጭትና በእንባ የተናገረው ቃል በርካቶችን ምሽት ላይ አስለቅሷል። ድምጻዊው ሲናገር በውስጣችሁ ሰላም ከሌለ በውጭ ምንም አይነት ሰላም ሊኖር አይችልም በሚለው መርሁ የገጠሙትን የህይወት ውጣ ውረዶች በትዕግስትና በጽናት ማለፉን ገልጿል። በቃ እንደ ሻሩክ አጫውቶኝ ነበር ፍቅር ደሞ የናዝሬት ልጅ ስትሆን እኮ እንደዛ ነው የምትጫወተው። ልጅ ታረ የናዝሬት ልጅ ነች አይደለች? የአዲስ አበባ ልጅ ነች። ያሮጌው ቄራ ሰፈር ልጅ ነች። ያራዳ ሰፈር ልጅ ነች። የታያት
ሰፈር ነው የመን አያት የመን ተዋወቅ ነው የእናቴ ሀገር ስለሆነ በቃ የእናቴ ሀገር የተገኘች ነች አያቴን አስተዋወቅኳት አላህ ይርሐማት አልሞተችም ነበር ያኔ በእርግጥ እድለኛ ነኝ ያየ የእናቴን እናት ከኛ ፋሚሊ ውስጥ ብቸኛ ያገኘሁት እኔ ነኝ የጀዘይራታለሁ አያቴን እሺ እና እሷንም አስተዋወቂያታለሁ እዛ ነው እንግዲህ የተጠባበስ ነው እሺ ያማል ደረጃ ላይ እንዴት ደረሳችሁ ያው ነገሮች ሀፕን ያረጋሉ አንተ ህይወት እንዳልኩ በመትፈልገው አቅጣጫ እኮ አይደለም የምትወስድህ እሱ አላህ በፈቀደው መንገድ ነው የምትሄደውና ዋናው ነገር እኔ ከኔ አልመጣም ብፁዕ ነኝ በጣም ንጹህ ነኝ የሚያልኩ አይደለም እኔም ፐርፌክት ላልሆን ይችላል ብቻ ወጣም ወረደም አላህ አላለው ያ ፍቅር ሳይሳካ ቀረ አዎ ግን በጣም መስዋዕትነት የተከፈልኩለት ፍቅር ነው አብራችሁ በፍቅሩ ምን ያህል ጊዜ ቆያችሁ እንዴ ረጅም ጊዜ ለምሳሌ 99 ነው እኮ የተገናኘነው 99 ተገናኘን 13 አመት 8 አመት አብረን 4 አመት ተለያይተን ከዛ በኋላ ከአንድ አመት በኋላ አብረን ተገናኘን ከዛ ተለያየን በቃ አሁን ሶስተኛው ላይ ሃትሪኩ ላይ በእርግጠኝነት እንደገና የምትለያዩ አይመስለኝም ምክንያቱም ሁለቴ ተለያይታችኋል ሃትሪኩ ሳይደርስ ነው ይረፍዳልን ሰራው እኮ በቃ ሶስት ዘፈን አለኝ ለአልበሜ ላይ አይበለውና ያማልና ይረፍዳልን ሰራው እኔ እንዳልኩ ነው ከህይወቴ ጋር አታችመንት አላቸው ዘፈኖቼን አሁን አልበሜን ከሰማ ማንነቴን ታይብኛለህ ማንነቴን ታገኘዋለህ በከባዱ ጊዜ ሁሉ ከጎኑ በመቆም ድጋፍ ላደረጉለት አካላትም ከልብ የመነጨ ምስጋናውን አቅርቧል። ሌላው ስራዬ ላይ የተሳተፉትን ሰዎች ሁሉ በቃላት ተናግሬ መክፈል ማልችለው ውለታ ነው ያለብኝና ለናንተ መቼም ዘመኔን ታዝዬ ነዋሪ ነኝ አቀናባሪዎች ሁላችሁንም ግጥም ደራሲዎች ሁላችሁንም በላይቭ መሳሪያ ተሳተፋችሁ ፕሮዲዩሰርን ደሜሉ ላንዴ ለኔ አብሮኝ ብዙ ነገር አሳልፈዋል ገጣሚዎቹም እንደዛ ሌላው ደግሞ በተለየ ደግሞ አልፋ ግድምሻውን ታናሽ ነው ግን ታላቅ ነው አሉ እንደዚህ አይነት ልጆች እሱ ለኔ ብቻ አይደለም ታላቅ ለሀገርም ብዙ ነገር የሚያበረክት ሰው ነው ብዬ ነው ማምነው ወላሂ ነው ማለት እና ደግሞ እንዴት ጨዋ ቤተሰብ ያሳደገው ሰው እንደሆነ አባትና እናት አግኝቻለሁ የሱ አሉ ሁለቱ አሉ ለኔ አባትና እናት ናቸው ሌላው ዘላለም ኩራባቸው በጣም መስክር ቅድም ተናግሬያለሁ አንተ የሰው ደራሽ ሰው ነህ ለሰው ደራሽ ነህና አላህ ሰጪ እንደሆንኩ አግዱልብ ደግመ የምትሰጥ ሰው ያርግህ የኔ አባት ሳሚንም እንደዚሁ አመሰግናለሁ በዙሪያዬ ብዙ ሰዎች አሉ በቃል በስም ከጠራው መዘንጋት ይኖራልኛ ሰዎች አለን እና መከፋት ስለሚኖር እንደዚሁ በጅምላ በጀማዓ አመሰግናለሁ ምታቁኝ እኔን ጠቃችሁ ምታቁኝ ሰዎች ልቤን ታቃላችሁና አብሶ ስፔሻሊ እዚህ ስራ ላይ አብራችሁ የነበራችሁ በሙያም ሆነ በአስተያየት በምን ከጎኔ ለነበራችሁ ሰዎች እንዳለ ከፍ ያለ ምስጋና አቀርባለሁ ሰይፉ ያንተን በጣም አመሰግናለሁ ችግር የለም አህመድ አልበሙ ስሙት ይመቻችሁ